የክልላችን ርዕሰ መስተዳድር ክቡር ሀብታሙ፣ የማዕድን ሚኒስትር፣ ክቡራን ሚኒስትሮች፣ የኢቲ ከሰል ማምረቻ ፕላንት ባለቤትና ስራ አስኪያጆች፣ ሰራተኞች፣ የተወዳጇ ተርጫ ከተማ ነዋሪዎች፣ የአገር ሽማግሌዎች፣ ወጣቶች፣ የዳውሮ ዞን ነዋሪዎችና የዳውሮ ወዳጆች በሙሉ እንኳን ደስ ያላችሁ፣ እንኳን ደስ ያለን። በዚህ ስፍራ የተሰራውን ስራ ለማየት እድል ስላገኘን፣ የምንወደውን ህዝብ ለማየት እድል ስላገኘን፣ ተርጫና አካባቢውን ለማየት ለማድነቅ ተጨማሪ እድሎች እንዳሉ ለመመርመር እድል ስላገኘን እጅግ አድርገን ደስ ያለን መሆኑንና የምናመሰግን መሆኑን አስቀድሜ መግለጽ እወዳለሁ። ዛሬ ያየነው ልማት የሚያሳየው የተገለጠ አይን ሲኖር፣ የጠራ ሀሳብ ሲኖር፣ ባጠረ ጊዜ ውስጥ ሀገር እንዴት መቀየር የሚያስችል እድል ኢትዮጵያ እንዳላት ያን የማየት ተግቶ የመስራት ልምምድ ስናበዛ ስናበራክት ደግሞ ባጠረ ጊዜ ውስጥ ከድህነት ለመውጣት የሚያስችሉ አስቻይ ሁኔታዎች በሀገራችን እንዳሉ ያመላክታል። ሁላችሁም እንደምታውቁት ከለውጡ በኋላ የኢኮኖሚ ፖሊሲያችን ብዝሃ ዘርፍ መሆን አለበት። ግብርና መር የሚለው በአንድ ሴክተር ላይ ብቻ የተንጠለጠለው አካሄድ አያዋጣንም። ራሱ ግብርናም ሪፎርም ይፈልጋል። ከግብርና ባሻገር ኢንዱስትሪ፣ ቱሪዝም፣ ማይኒንግ እና እነዚህን ደግሞ ሊያስተሳስር የሚችለው ቴክኖሎጂ ትኩረት ሰጥቶት ሊመራ ይገባል የሚል አዲስ የፖሊሲ ምልከታ እና የአተገባበር መንገዶች መከተላችን ይታወቃል። በዚህ ጉዟችን ግብርናን በከፍተኛ ደረጃ የለወጠ ምርትና ምርታማነትን ያሳደገ ኢትዮጵያን ከድህነት ከተረጂነት የሚያላቅቅ በጣም ተስፋ ሰጪ ጅማሮ እንዳለ ሁላችንም በግልጽ የምናውቀው ጉዳይ ነው። የዳውሮ ዞን የደቡብ ምዕራብ ኢትዮጵያም የዚህ ፖሊሲ ተጠቃሚ ሆኖ ቆይቷል። ነገር ግን ዳውሮ በቱሪዝምና በማዕድን እምብዛም አይታወቅም ነበር። በቱሪዝም ረገድ የካዋላላ እጅ አሻራ የሆነው የአላላ ኬላ ግንብ ለኢትዮጵያ ብቻ ሳይሆን ለአፍሪካም ኩራት መሆን የሚገባው ታላቅ ስራ ባለቤት አልቦ ሆኖ የሚያዩአቶ ለብዙ ዘመናት ተዘንግቶ የቆየ ጉዳይ ነው። የካኦ አላላን ኬላ በተለየ ሁኔታ እንድናደንቅ የሚያደርገን ነገር 48 ዓመት የፈጀ ስራ ነው። ትውልድ ከትውልድ ተቀባብሎ የሰራው ስራ ነው። በአንድ ዘመን ተጀምሮ ያለቀ ፕሮጀክት ሳይሆን አባቶች አቅደው ጀምረው ልጆች ተክተው የጨረሱት ስራ ነው። ይህን ማስታወስና ለዓለም ሕዝብ መልሶ እንዲታይ እንዲታወቅ ማድረግ መቻላችን ክልሉ ዞኑ ከፍተኛ የቱሪስት መስህብ እንዳለው ከሚያሳዩ ጅምር ስራዎች ውስጥ አንዱ ነው። ሌላ የለም ማለት አይደለም። በማዕድን ረገድ እንደምታውቁት በደቡብ ምዕራብ አጠቃላይ እምብዛም ማዕድን ጥቅም ላይ ውሎ አያውቅም። የዲማ ወርቅ እንኳን ትንሽ ራቅ ብለን ጋምቤላ ብንሄድ በአርቲዚያን በተለምዶ ከማምረት ከኮንትሮባንድ አልፎ ለሀገር ጥቅም የዋለበት ጊዜ አልነበረም። በቅርቡ የዲማ ወርቅ ፋብሪካ አስመርቀናል ታውቃላችሁ። አሁን ደግሞ ይህ የከሰል ማምረቻ ፋብሪካ በዳውሮ ዞን ተርጫ አካባቢ በዚህ መንገድ አመት ባልሞላ ጊዜ ውስጥ ተሰርቶ ለምርት መብቃቱ እስከ ባለፈው አመት ድረስ ከፍተኛ የውጭ ምንዛሪ አፍሰን ስናስገባ የነበረውን የድንጋይ ከሰል በሀገር ውስጥ ለማምረት እንደተባለውም ሰፊ ፖቴንሻል ስላለን ወደፊት ወደ ውጭ ለመላክም እድል የሚሰጥ ነው። የማዕድን ዘርፍን በዚህ አካባቢ ስንመለከት በመጠነኛ ደረጃ ሲሚንቶ ማምረት የሚያስችል ሰፋፊ ቀይ አፈር ስላለ የጡብ ምርት ማምረት የሚያስችል አቅም አለ። እዚህ ያላችሁም ዛሬ ያልተገኛችሁም የግል ሴክተር የግል ባለሀብት እና ኢንተርፕረነር የሆናችሁ ሰዎች
እንድታስቡበት የምፈልገው ወደ ዳውሮ ወደ ደቡብ ምዕራብ ኢትዮጵያ ከየትኛውም ሀገር ከየትኛውም የኢትዮጵያ ጫፍ ኢንቨስት ለማድረግ የመጣ ሰው እንደ ባዳ አይታይም። እንደ ቤት እንደ ወንድም እንደ እህት የሚወሰድበት ለጋ ቅቤ እያጠጡ የሚያኖሩበት የሚጠብቁበት ሰላም የሚወድ እንግዳ የሚያከብር የሰሩለትን አብዝቶ የሚያከብር ህዝብ ስለሆነ ወደዚህ አካባቢ መታችሁ ተጨማሪ ፋብሪካዎች ብትሰሩ ለምሳሌ ከፍተኛ የቤት ፍላጎት በደቡብ ምዕራብ ኢትዮጵያ ጅማን ጨምሮ እስከ ሚዛን ሰፊ ነው። ነገር ግን ቀይ አፈር ለሸክላ የሚሆናለን የሸክላ ፋብሪካ ብንሰራ በተወሰነ ደረጃ የላይም ሀብተም ስላለን መጠነኛ የሲሚንቶ ፋብሪካዎች ብንሰራ ሌላ ቦታ እንኳን ባንሄድ እዚህ አካባቢ ያለውን ፍላጎት ለመመለስ የሚያግዝ ስለሆነ የግሉ ሴክተር አስቡበት። ለልማት ወሳኝ የሆነ ፖሊሲ፣ ወሳኝ የሆነ ሰላም፣ ወሳኝ የሆነ ተባባሪና ደጋፊ ህዝብ ያለበት አካባቢ ስለሆነ ተጨማሪ ፋብሪካዎች ብናሰፋ ከማይኒንግ በተጨማሪ ኢንዱስትሪውን ብንተካ ሙሉ በሙሉ ብዝሃ ዘርፍ ያለው ሀሳብ በዚህ አካባቢ እውን ለመሆን ስለሚችል የህዝባችንን የኑሮ ደረጃ ስለሚያሻሽል ሀገራችንን ከድህነት ስለሚያላቅቅ ያሰብነውን ብልጽግና እንድንጨብጥ ስለሚያደርገን ወደዚህ አካባቢ መታችሁ ኢንቨስት እንድታደርጉ ከአደራ ጭምር ላሳስባችሁ እወዳለሁ። የዚህ ፋብሪካ ባለቤት እንዲሁም ስራ አስኪያጅ እዚህ አካባቢ ወስናችሁ መምጣታችሁ የሚያስመሰግን ቢሆንም በእርግጠኝነት የምነግራችሁ ነገር ግን በዳውሮ ኢንቨስት አድርጎ የሚከስር ሰው የለም። እንኳን ኢንቨስት ዳውሮ ለአንድ ቀን ጎብኝቶ የሚከስር የለም። በፍቅር ተንበሽብሾ በሰላም ይመለሳል እና ውሳኔያችሁ ትክክል ነው። ውጤቱም ያማረ እንደሚሆን እርግጠኛ ነኝ። እንዲስፋፋ እንዲያድግ በመንግስት በኩል አስፈላጊው ድጋፍ የሚደረግ መሆኑን አውቃችሁ እናንተም በርታችሁ እንድትሰሩ አደራ ማለት እፈልጋለሁ። በመጨረሻ የደቡብ ምዕራብ ኢትዮጵያ ትልቅ ፖቴንሻል ያለው ክልል ነው። መቼም ታይቶ የማይጠገብ በመልክዓ ምድሩ፣ በከርሰ ምድር ሀብቱ፣ በአየር ሁኔታው በተለየ መንገድ የተባረከ አካባቢ ነው። ይህን በረከት እንድናወጣ በውስጣችን ያለው ሰላም በእጅጉን አስፈላጊ ስለሆነ ሰላማችሁን እንድትጠብቁ ከአጎራባሽ ክልሎች ጋር በከፍተኛ ትብብርና ቅንጅት እንድትሰሩ ደቡብ አለ፣ ጋምቤላ አለ፣ ኦሮሚያ አለ። ተባብራችሁ ብትሰሩ ሰፊ ገበያ ስለምናገኝ በአጭር ጊዜ ውስጥ ለመልማት ለማደግ ስለሚያግዝ ሰላማችሁ እንድትጠብቁ። በደቡብ ምዕራብ ኢትዮጵያ የተለያዩ ብሔሮች ብሔረሰቦች የሚኖሩበት ክልል ነው። ነገር ግን ሁላችንም የሰው ዘር ወንድማማች ስለሆን በሚያለያዩን ጉዳዮች ሳይሆን አንድ በሚያደርጉን ጉዳዮች ተባብረን አካባቢያችንን ሰላም ጠብቀን ልማት እንድናፋጥን አደራ ልላችሁ እወዳለሁ። የተደረገልን አቀባበል፣ የተርጫ ህዝብ አሳየን ፍቅር የከበረ ምስጋና እያቀረብኩ በድጋሚ እናንተን ለማየት እድል ስላገኘው እጅግ አድርጌ አመሰግናለሁ። ፈጣሪ ኢትዮጵያን ህዝቦቿን አብዝቶ ይባርክ። ደቡብ ምዕራብን ይባርክ፣ ዳውሮን ይባርክ፣ ተርጫን ይባርክ። የእጅ ስራችሁን የተባረከ ይሁን። ሰላም፣ ፍቅር፣ አንድነትና ወደፊት መገስገስ ይሁንልን እላለሁ። እጅግ አድርጌ አመሰግናለሁ።